እንስሳውን አያስርብም አብርሃም ነው። እንዲህ ነው ጎንደር የአንዲት ኢትዮጵያ በዥንጉርጉሩ መልክ በቁጭት በህህ በማይነጥፍልክ የአያት ወኔ በደም ከፈሰሰ በልክ አንድነት ከገባኝ ቴዎድሮስ ነኝ የሰው ልክ። ጎንደር 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 የአንዲት ኢትዮጵያ ይሁዳ ዘምነገደ የሰው ልጅ ንጉሥ ይሆናል ንጉሥ ሊሆን ከፈቀደ በራስ ቀለም በራስ ዓለም ቴዎድሮስ የአንድነት መንፈስ እንጂ ሥጋ ብቻ ከቶ አይደለም። ልዩነቱን ተውቦበት አንድ የሆነ ይጀግናል። ከሰፈር ወጥቶ የሰፋ ከራሱ በላይ ይገናል። በንጉሥ ከፍታ የሚያስብ ለንግስና ይታመናል። እርሱ ዳግማዊ ቴዎድሮስ ይሆናል። ጎንደር ጎንደር የአንዲት ኢትዮጵያ ሆይ ያለ እየሸለለ ሃይ ያለ ፍቅር እየሳለ ምሰሶ አይውደቅ እንጂ አይረፍድም ብሎ ለማገር ሻውራጃ እንደወረደው እኔ ልውደቅ ብሎ ለሀገር አዝማች ሆኖ ፊት ራሱ ዛሬም ቴዎድሮስን ሆኖ ይታያል ጎንደር ራሱ። ጎንደር ጎንደር አንዲት ኢትዮጵያ። አሁን ከዚህ በመቀጠል ስላችሁ የጎንደር ሰው ትላላችሁ ሰማን። ሰው መሆን ነው የሰው ምሱ። ካህን ከሼሁ ተቃቅፎ ከጃኖ ላይ አሳልፎ ፍቅርን ከገላው ጥፎ እንኳንስ እኔን ለሚሸት ጥንትም ክብሩ ነው መወደድ። አጥር መቼ አጥረዋል መውደድ። ብሂሉን እምነት አድርጎ በአቦ በንብላ አድርጎ ለራሱ እንኳን ለሆድ ቢያንሰው እንስሳውን አያስርብም አብርሃም ነው። አዲስ አበባ ላይ ያለ የጎንደር ሰው አጥቶ ነው። ድምፃችሁን ከፍ ደግሞአለሁ። እንኳን እኔን ለሚሸት ጥንትም ክብሩ ነው መወደድ። አጥር መቼ አጥረዋል መውደድ። ብሂሉን እምነት አድርጎ በንብላ በንጠጣ አድጎ ለራሱ እንኳን ለሆድ ቢያንሰው እንስሳውን አያስርብም አብርሃም ነው። እንዲህ ነው የሚደረገው ጎበዞች። ከውበትም የምንትዋብ የወጣ ከነፍስ መቅኔ የእኛነት ሰፈፍ ቀማሽ ከኔ እንጂ የማያቅለኔ እንደ ሸማ ልበስሱ ስጋም አይለይ አንድ ነፍሱ ሰውነትን የለበሰው እውነት ይግደለኝ ያስብላል እኮ። ምቅ ያለ ተዋበች ቤት ረመዳን ፎዚያ ጋር እግዚአብሔርም አላህም ጎረቤት። አቤት ይህንን ጸጋ አምላክ እንደምን ለገሰው። እውነት ታድሏል በእጅጉ እኔስ ቀናው። የጥምቀት ጠማቂ ደጋሽ በሯ እጁን የዘረጋ ተግደርዳሪ ባለማተብ ልቧ በሌት የሚነጋ አትጠገብ ባለጠላ እንየዋ በማሲንቆ ፋሪህ ለደስ የደስታ ቤት ቅሩ የሚል ልብ ዘልቆ ይህን ሁሉ በልብ ላይ ንጉሥ ሆኖ የሚነግሰው ከምድር ላይ ያለች ገነት ታድሏል። የኢትዮጵያ ሰው ጉሮ ወሸባዬ ጉሮ ወሸባዬ እህቴ ተዳረች ስል ጓደኛ ያገባት ሰማን ሰማን። ጉሮ ወሸባዬ ጉሮ ወሸባዬ እህቴ ተዳረች ደግሞአለን። አሁን ጉሮ ወሸባዬ ጉሮ
ወሸባዬ እህቴ ተዳረች ጉሮ ወሸባዬ ጉሮ ወሸባዬ እህቴ ተዳረች። በአንድነት እስክትሉ ድረስ እኔ እዚህ ጋር ቴዎድሮስ ነኝ፣ አትሄዷትም። ጉሮ ወሸባዬ ጉሮ ወሸባዬ እህቴ ተዳረች። ይሄ ጓደኛዬ እስከ መጨረሻው ካንተ ጋር ነኝ ብሎ ሲያታልለኝ ከርሞ አገባን እንትኑ። እቺም የኔ እህት በስርዓት ያደገች የምትመስለኝ ጨዋ ጓደኛዬ ያልኩት ሆኖ መጣ ባሏ። ጉሮ ወሸባዬ ጉሮ ወሸባዬ እህቴ ተዳረች። ወደው ነበረ፣ ደስ ይለኝ ነበረ። እኔም ብሎ መስሎኝ የሚመጣው ቤቴ በነጋ በጠባ የሚመላለሰው ነው ለካ ለእህቴ። እበቀለዋለሁ፣ ብድር መልሳለሁ። የታለች እህቱ? ለካስ ተዛምደናል። ምን ያረጋታለሁ ቀረሁኝ በከንቱ። ጉሮ ወሸባዬ ጉሮ ወሸባዬ እህቴ ተዳረች። አንዱ ሲሄድ ባንዷ፣ አንዷ ብትሄድ ባንዱ እጽናናለሁ የሚል ነበር ሀሳቤ። ይኸው በአንድ ጊዜ ጓዴና እህቴን ሸኙ አጨብጭቤ። ጉሮ ወሸባዬ ጉሮ ወሸባዬ እህቴ ተዳረች። አሁን ተገኘው ነገር ስል የጎንደር ሰው ይሰማል። የመጨረሻ መረቃችሁ ነው። ይሰማል ነው ይሰማል። ኩሩ ጅንኑ ተግደርዳሪው ፍቅር አዋቂው የማይፈራው አንድነትን የሚያቀው ሀገር ወዳድ ባላገሩ ባለ ፍቅሩ አሻግሮ ተመልካቹ የቴዎድሮስ ልጅ የንጉሥ ልጅ የጎንደር ሰው የጎንደር ሰው የጎንደር ሰው የጥምቀቱ ጠማቂ መቻችሁ ሁላችንም እግዚአብሔር አምላክ ለዚህ የተባረከ ትልቅ መንፈሳዊ ታሪካዊ ባህላዊ ባህል ሁላችንም እግዚአብሔር አምላክ እንኳን አደረሰን። እዚህ ጋር ለመውጣት በኋላ የመጣሁበትን ሰርፕራይዝ አለ። ትልልቅ እናበስራችሁ ትልልቅ ደስታ አለ። ፍሬ ዓለምን በተለይ ጊዜ ላገኛት ትፈልግ ነበር። በጣም 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 ከልቤ ወዳት ማከብራት ትልቅ ሰው እሷ በመሃላችን ስለተገኘች እሷን በጣም ትልቅ ምርጥ ሰው ነች እና እሷን መጀመሪያ መስገን ቢጃይ ሁላችሁ እንደየ ማዕረጋችሁ እንደየ ስማችሁ እንደየ አላችሁ ፖዚሽን እንኳን ደህና መጣችሁ። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። መቼም የጎንደር ሰው ትልቅ ፍቅር ትልቅ ክብር ያውቃል። አሁን ለጊዜው የወጣ ነው። በኋላ የመጣሁበትን ትልቅ ሰርፕራይዝ እነግራችኋለሁ። አሁን ግን አንድ ለሁላችንም መሰብሰብ ለሁላችንም እዚህ መገኘት ከልቧ የምትደክመው የምትለፋው እህታችንን
ሁላችንም ጠርታ አክብራ ከዓመት ሳንለይ ይሄን የመሰለ ኢቨንት ላለፉት 10 ምናምን ዓመታት የሚገባዋትን ያህል ሳትደገፍ ሳትታገዝ በዚህ የክብር የጎንደር አደባባይ ላይ ይህን ስታደርግልን የኖረችውን እህታችንን እኔ መቼም ሳስባት ራሱ ሁሌ ባይመጣል እሷን እባካችሁ አንዴ ሁላችሁ ቆማችሁ እልል እያላችሁ እንድታመሰግኑ እንፈልጋለን። በደንብ ቆማችሁ ሁላችንን በመሰብሰባችን ምክንያቷ እሷ ነች። ክብር የምታቅ፣ ፍቅር የምታቅ፣ ጥበብ የምታቅ ይሄን የመሰለ ሞኖሎግ የቅድም ያያችሁትን አጥንቶ ይሄ እኔ ቃላት የለም እና ስለ እሷ ማድረግ ያለብንን ነገር በአምናው ተነጋግረን ዝም ብለን ሳናደርገው ሄደናል። ሁሌ እናስባለን፣ ሁሌ እናደርጋለን። ቲጂን ከሚቀጥለው ዓመት ጀምሮ በጣም ይህ ብትለፋ በክብታ እህት ያለማንም አጋዥ እዚህ ቆሞ ማጨብጨብ ከዚህ ጀርባ ያለው ስራ ወጪ ድካም ከሚቀጥለው ዓመት ጀምሮ ይሄ ቱር ይሄ ፕሮግራም ከኢትዮጵያ ውጪ መካሄድ የሚችልበትን ጉዳይ ሁላችንም እዚህ ያለን እስከዛሬ ከእሷ ጋር ብለን የመጣን ተባብረን የሚገባውን ነገር ዘንድሮ ማድረግ ያለብንን እናደርጋለን። ከዚህ ከተማ ከመውጣታችን በፊት እናሳውቃቸዋለን። እዚህ ያለ ሁሉ በሚዲያ የምታዩ በመላው ኢትዮጵያ በመላው ዓለም ያላችሁ እችን ታናሽ እህታችንን ግን በስራ የሁላችን ታላቅ የሆነች ልጅ እሷን የሚያስደስት እሷን ተስፋ እንዳትቆርጥ የሚያደርግ ስራ ተባብረን ልናደርግ ቃል እንገባለን። ሁላችሁ እጃችሁ ነው። ሁላችሁ ቃል እንድትገቡ እጃችሁ ነው ነው የሆነ ቲጂን የምትወዱ የምታከብሩ ሁሉ እጃችሁን በቃል ኪዳን ወደ ላይ እንድታወጡ ፈልጋለሁ። እንወድሻለን፣ እናከብርሻለን። ይቀጥላል። ይሄ ኢቨንት ቢገባውን ሁሉ እናደርጋለን። ወንድሞቼ ደግሞ ቢገባውን ያደርጋሉ። ከኢትዮጵያ ውጭ መካሄድ የሚችልበትን የሚያስፈልገውን ወጪ የሚያስፈልገውን ሁሉ አይኒ የፎሬን አፌር ጉዳይ ማድረግ የሚቻለውን ሁሉ ለማድረግ ተመካክረን ወስነናል። ይሄን የምናደርገው ግን እኛ ብቻ አይደለም። እዚህም ያለው ከኢትዮጵያ ውጭ ሀገር ውስጥ ያላችሁ ሁሉ በክብር በከፍታ የሚያምር መድረክ ሆኖ እንዲዘጋጅ በእግዚአብሔር ስም ቃል እንገባለን። እወዳችኋለሁ። ወንድሞቼ ደግሞ ይናገራሉ። ሰላም ጤና ፍቅር ጸጋ በረከት ከሰሜን ማመሪና ከለምለም ከፍቅር ሀገር ጎንደር ህዝቦቿ እንደምታያቸው መልካም ፍቅር ሰጭ ፍቅር ተቀባይ የሰላም ርግብ ተምሳሌት እንደ ናርዶስ ሽቶ የሰላም አርቲስት ናቸው። በዚች መናገሻ ታሪካዊቷ ጎንደር ከተማ መሀል ቴዎድሮስ አደባባይ የተሰየም ነው። ይህ በተከታታይ ዓመታት በራስ ጥረት በራስ ድካም እዚህ እንድንቆም ምክንያት በሆነን በግጥም በመሰንቆ አማካኝነት ነው። የግጥም በመሰንቆ መሰረት የግጥም በመሰንቆ ጥረት ማሳያ የበርካታ ፈተናዎችን ደግሞ አልፎ ሁሌም እንደሚቻል አብሳሪ ትዕግስት ሲሳይ ነች። ትዕግስት ሲሳይን በክብር መጀመሪያ እንድናመሰግናት ጠይቃለሁ። የኔ መርሃ ግብር በኋላ ነው የነበረው። ተሳስቼ ነው የመጣሁት። ያው ወንድሞችን ለመደገፍ አብሮ ይዞ በክብር ለመውጣት ነው። እዚህ አንቱታ ያላችሁ በኪነ ጥበቡ ዘርፍ በተለያየ ሙያ ዘርፍ ውስጥ ስም ያላችሁ ወንድምቶች ያላችሁ እዚህ ስለተገኛችሁ በጣም ነው የምናመሰግነው። በአጭሩ እንግዲህ በኋላ ላወራ የፈለኩት ነው የምናገረው። ወራዴ የወጣንበት ምክንያት ስለጋበዘ ማለት ነው። የመጀመሪያው የደባርቅ ዩኒቨርሲቲ ለትዕግስት ሲሳይ የነበራትን ጥረት ድካም በየጊዜው እዚህ ብቻ ሳይሆን ደባርቅ ዩኒቨርሲቲ ደባርቅ ሄዳ መርሃ ግብሮችን እንድታሰናዳ በምንችለው በሙሉ ወጪ ድጋፍ እናደርጋለን ብሏል።
የመማር እድል እንድታገኝ ቃል ገብተናል። ይሄ ነው። ከዚህ ቀጥሎ ያለውን ወንድሜ ልዑል ደግሞ ትንሽ ይላል። ልዑል ማለት እንግዲህ የቀድሞ የአማራ ብሔራዊ ክልላዊ መንግስት ባህል ቱሪዝም ቢሮ ኃላፊ ነው። ምክትል ቢሮ ኃላፊ ነው የነበሩት። አሁን አዲስ አበባ ነው ያሉት። እሳቸውን በኋላ ነው እንጂ የተቀበልኳቸው ወደ ሌላ ተቋም ሽፍት ባደረግም ልዑል በጣም እያፈረ ነው። ጨማምሬ እኔ ሀሳቡን ከትዕግስት ጋር ሰርፕራይዝ ብናረጋት በጋራ ይህንበት ምንድን ነው በዓለም አቀፍ አደባባዮች የአማራ ክልል ተቋማት የጎንደር ባህል ማዕከል ፋሲለደስ ኪነትን ጨምሮ የአማራ ክልል ሙሉዓለም ባህል ማዕከልን ጨምሮ በተለያየ የዓለም አደባባዮች እየሄደ ሩሲያ፣ ቱርክ፣ ቻይና፣ ህንድ በመሳሰሉት ሀገራት ባህል ዲፕሎማሲ ስራዎችን ወይም ግንኙነት ስራዎችን እየሰራ ቆይቷል። ይሄን ግጥም በመሰንቆ ደግሞ በዓለም አደባባይ እንደዛ ከፍታ ባላቸው መድረኮች ተረባርበን የምንወስድበት መንገድ መኖር አለበት የሚል ተነጋግረን ነበረና ይሄንን ለማድረግ ሁላችሁም እኛ የግንኙነት መንገዱን እንፈጥራለን፣ እናንተ ደግሞ የሰዎቹ እና ደግሞ አንዳንድ አስፈላጊ ወጪዎችን ጭምር የሚሸፈንባቸው አኳኋኖች ስለሚኖሩ እሱን በማድረግ ካበረታታችሁ ከዚህ በኋላ በዓለም አቀፍ መድረኮች ጭምር ግጥም በመሰንቆ በትልቅ መድረክ ላይ የሚገለጥበትን ሁኔታ እንፈጥራለን የሚል ብስራት ነው ያለው። እናመሰግናለን። እንኳን አደረሳችሁ፣ እንኳን አደረሰን። ያው ታላላቆች ከተናገሩ በኋላ ንግግር አያስፈልግም ብዬ ነው። ከኋላ ሆኜ እደግፋለሁ። ትዕግስት ያሳደግናት ልጅ ናት። ገና ማደግ ትችላለች። አድጋ አልጨረሰችም። መስራት የምትችል ነች። ስለዚህ እኔ በግሌ የምችለው ከኋላ ሆኜ ፕሮጀክት የመጽሐፍ መጽሐፍት ላይ ነው እየተሳተፍኩ ያለሁት። መሀል ላይ ብዙ አድርገው እዚህ የምችለው አግዛለሁ ለማለት ነው። ፍቅሬን ለመግለጽ እና አግዛት ለማለት ነው። እሺ፣ በሞራል ተቀበሉልኝ። እኔ ምንም የምናገረው ነገር የለም። ደስታሽ ደስታችን ነው ብላችሁ እናንተ እየመለሳችሁልኝ ስለሆነ እኔ ለምን እደረባለሁ? የእኔን ስሜት እናንተ ተናገራችሁልኝ። ክብረት ይስጥልኝ ወገኖቼ። ወንድሜ ገብረ ማርያም ልዑሌ፣ በጣም ደስዬ፣ በጣም ነው የማመሰግን። እባካችሁ በክብር ተቀበሉልኝ። በነገራችን ላይ ያው መድረክ አስተናባሪዎች ስላላያቸው የመጡ ድንገት እንግዶች አሉብን በመካከላችን። ያው ስለዘገየች ነው እንጂ የእሷን ቦታ የወሰድኩት የእኔ ቦታ አልነበረም። አርቲስት ድርበ ወርቅ ሰይፉ እዚህ ትገኛለች እና እንኳን ደህና መጣሽ በሉልኝ። የብዙ ድራማዎች ደራሲ፣ ተዋናይ፣ ፕሮዲውሰር፣ አርቲስት የምንወዳት አዜብ ወርቁም እዚህ አለች። እንኳን ደህና መጣሽልን። የጎንደር ከተማ የሰላሙ ዩኒቨርሲቲ ጎንደር አመራሮችም ከመካከላችን አሉ። እነ ዶክተር መሙላልኝ እንኳን ደህና መጣችሁ። ይህንን ድል ካገኘው ሳልናገርም አላልፈው። የዛሬ ዓመት ለሶስት ሰዎች የስራ እድል መነሻ አይዟችሁ በርቱ፣ ምንድን ነው የሚባል አይዞ የተባለ ዋናተኛ አይሰምትም ይባላል እና አይዟችሁ ያለን ወንድማችን ኢንጂነር ቤጃይ እዚህ መካከላችን ይገኛል እና የእሱን የሆነ ነገር ሳንሰማ ስለማንሄድ ከአንድ ፕሮግራም በኋላ እሱን ደስዬ እና ሌሎች ሰርፕራይዝ ወይም ደግሞ ድንገት ነገሮች ስላሉ በትዕግስት ጠብቁናላችሁ። ፕሮግራማችን ያመሸን እንደምታውቁት በበረራና በተደራራቢ ፕሮግራም እነዚህ ማቴሪያሎች ሌላ ቦታ ሄደውብን ስለነበረ ነው። እንደ ፕሮግራም አስተባባሪነቴ አብዝቼ ይቅርታ ጠይቃችኋለሁ። እዚሁ ሌላ ለአንቺ ትልቅ ሰርፕራይዝ አለኝ። በምትጓዥበት ሰርፕራይዝ በተደረግሽበት በሙሉ የባህል አልባሳትሽን መሴ የአገሬ ጥበብ ሙሉ በሙሉ ስፖንሰር አደርጋለሁ ብሏልና ለመሴ የአገር ጥበብ
እጅግ አድርገን እናመሰግናለን። መሴ ሀገር ጥበብ ይህንን ብቻ አይደለም፣ ጎንደርን ለሚጎበኙ ጎንደር ለሚመጡ የተወሰኑ የጎንደር ተወላጅ ያልሆኑ ሰዎች ትኬታቸውን ላኩልኝና ወንዶችን ባህላዊ አልባሳት የአፄ ቴዎድሮስን ከነጃኖ ሽክ አደርጋቸዋለሁ። እንዲሁም ደግሞ ሴት ከሆናችሁ ደግሞ በእቴጌ ምንትዋብን ጥልፍ እንዲህ አድርጌ አስጊጬ አሳምራችኋለሁ በጥምቀቱ ብሎ ቃል በገባው መሰረት እጣውን አውጥቶ ሊሸልም ተዘጋጅቷል። በዳኛ ተማምኖ ሸንጎ ያስጠራ ሰው በሕግ አምላክ ብሎ ከወግ ከባህሉ ከሴቷ ፈንግቶ እንዴት ሁላ መዞ ይመጣል አፍጥኖ ነው አይደል? እውነት ነው። አድሩ ሰው አታስቡ። ሲሆን በመተሳሰብ ሲሆን በመነጋገር ማሸነፍ መሸነፍ ሳይኖር በድርድር እንደ አባቶቻችን ይቀረፋል ችግር ሳይሆን በሸንጎ በሙግት ፍትህ ይገኛል። የተዳኛ ፊት ምን ነው ጎበዝ አድርግዙ እንጂ እኛንስ ተው ምናል እንደው ፈጣሪ ብትሆን ኤሬ ሲፈረድ ነገሩ ገዛች